السلام عليكم ورحمة الله وبركاته. ودنا تكبراችሁ يا حلال ميديا ተከታታዮች እንደምን ሰንብታችኋል? ዛሬ ኢንሻአላህ በአላህ ፍቃድ ሐምዘተል ወስል እንዴት መቀራት አለበት? በፈትህ ነው መቀራት አለበት ወይስ በከስራ ነው ወይስ በضማ ነው የሚለው እናያለን። ስናይ ግን ከግስ ከስምና ከፊደል ነው የምናየው ማለት ነው። ዛሬ የምናየው እንዴት በضማ ይቀራል የሚለው እናያለን ኢንሻአላህ ማለት ነው። ሐምዘተል ወስል መዓል አፍዓል ሐምዘተል ወስል ከግስ ጋር እንዴት ይቀራል የሚለው እናያለን። يتم ضم حمزة الوصل عند البدء بالفعل إن كان حروف الثالث منه مضموما ضما لازمة. حمزة الوصل بمنجمر بقس معناه ሶስተኛው ፊደል መሰረታዊ የሆነ ضማ ከሆነ ሐምዘተል ወስል በضማ እንቀራለን ማለት ነው። ምሳሌ እናያለን። ኡርኩድ ስንል ሶስተኛው ካፍ ያዘችው ፊደል መሰረታዊ የሆነ ضማ ስለሆነ ሐምዘተል ወስል በضማ እንቀራዋለን ማለት ነው። ኡድዑ ስንላውንም አይን ያዘችዋ ضማ መሰረታዊ ስለሆነች ሐምዘተል ወስል በምን መቀራት አለበት ማለት ነው? በضማ መቀራት አለበት ማለት ነው። ውጅቱፈት ሲል አሁንም ሶስተኛው ፊደል ታ ضማ ነች፣ እቺ መሰረታዊ የሆነች ስለዚህ ሐምዘተል ወስል በምን መቀራት አለበት ማለት ነው? በضማ መቀራት አለበት ማለት ነው። ኡንዙር አሁንም ቫ ያዘችዋ ፊደል ሶስተኛው ፊደል ضማ ነች፣ ስለዚህ ሐምዘተል ወስል በضማ መቀራት አለበት ማለት ነው። ሌላው ደግሞ ضر غير باغ ስንል ጧ ያዘችዋ ፊደል ምንድነች ማለት ነው? ضማ ነች፣ መሰረታዊ ضማ ስለሆነች ሐምዘተል ወስል በضማ መቀራት አለበት ማለት ነው። ሌላው ኡቱሚና አማነተ ሲል አሁንም ታ ያዘችው ፊደል ضማ ነው፣ ስለዚህ ሐምዘተል ወስል በضማ መቀራት አለበት ነው የሚለው። አሁንም እንደገና ኡስቱ ዚአ ቢሩሱሊን ሲል አሁንም ታ ምን ይዛለች ማለት ነው? ሶስተኛው ፊደል ضማ ሐረካ ይዛለች፣ ስለዚህ ሐምዘተል ወስል በضማ ሐረካ እንቀረዋለን ማለት ነው። ሌላው ኡጅቱፈት ሚን ፈውቂል አርድ ሲል አሁንም ታ ضማ ይዘዋል፣ ስለዚህ ሐምዘተል ወስል በضማ እንቀረዋለን ማለት ነው። የመጨረሻው ኡብቱሊየል ሙእሚኑን ታ ምን ይዘዋል ማለት ነው? ضማ ሐረካ ይዘዋል፣ ስለዚህ ሐምዘተል ወስል በضማ መቀራት አለበት። አንድ መያዝ ያለባችሁ ነገር ምንድነው? ሐምዘተል ወስል በመጀመሪያ ስንቀራው ነው እንጂ ሊቀራ የሚችለው አያይዘን የምንቀራው ከሆነ ግን ውድቅ ነው የሚሆነው ማለት ነው። ይሄን ያዙልኝ። ሌሎቹ ደግሞ ምንድነው? ضማ አድርገን የምንቀራው መቼ ነው? ሶስተኛው ፊደል ضማ የያዘ መሰረታዊ ሐረካ ሲኖረው የዛኔ ሐምዘተል ወስል በضማ ይቀራል ማለት ነው። መሰረታዊ ካልሆነ ግን ሌላ ህግ አለው፣ እሱ በቀጣይ እናያለን ማለት ነው። ስለዚህ ዛሬ የቀራ ነው ሐምዘተል ወስል እንዴት ضማ አድርገን እንቀራለን። ضማ አድርገን የምንቀራው ሶስተኛው ፊደል መሰረታዊ የሆነ ضማ ይዞ ሲመጣ ሐምዘተል ወስል በضማ እንቀራለን የሚለው ነው። ኢንሻአላህ በቀጣይ ደግሞ እንዴት ፈትሃ አድርገን እንቀራዋለን ሐምዘተል ወስል የሚለው እስከምንገናኝ ድረስ አላህ በሰላም ያገናኝ። ሀዛ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا